እስላም አንዱን የበላይ አንዱን የበታች የሚያደርግ አይደለም ለምስኪኖች የሚፈርድ ምስኪኖችን የሚረዳ ምስኪኖችን የሚያስታውስ ባለጸጎችን በገንዘባቸው በማናለብኝነት በምድር ላይ ተንጠራርተው እንዲሄዱ የሚገፋፋ አይደለም ለድሆች ማሰብ እንዳለባቸው የሚያዝዝ ዲን ነው ኢነ ዲነ ኢንደላሂ አልኢስላም አምላክ ዘንድ አላህ Subhanahu Wa Ta'ala ዘንድ ቀጥተኛ መንገድ ለሰው ልጆች አስፈላጊና ዋነኛ መንገድ እስላም ብቻ ሌላ መንገድ የለም አሉ መንገዶች ግን የተዘጉ ናቸው መንገዶች አሉ መንገዶች ሁሉ ግን የሚፈለገው አድራሻ አያደርሱም ነው በመድር ላይ ብዙ ሃይማኖቶች አሉ ሁሉም ሃይማኖቶች ትክክል አይደሉም በመድር ላይ በአንድ ከተማ ውስጥ ብዙ መንገዶች አሉ ሁሉም መንገዶች ግን ዋና መንገዶች አይደሉም የተከለከለ መንገድ የተዘጋ መንገድ አለ መግባት ክልክል ነው የተባለ መንገድ አለ ድሮ የሃይማኖት መንገዶች የነበሩ እስላም ሲመጣ ደግሞ እስላም ጠቅልሎ መንገዶችን ይዟል አሁን ከእስላም ውጭ መንገድ የለም አላህ ነው የነገረን ከእስላም ውጭ መንገድ የለም መንገዶች ሁሉ ወደ እስላም ሊያደርሱ ግድ ይላቸዋል እስላም ላይ ሲደርሱ ግን መንገዶች በቃቸው አንድ መንገድ ከዋና መንገዱ ካደረሰ በኋላ ዋና መንገድ መሆን አይችልም ተውራት ኦሪት ወንጌል መዝሙረ ዳዊት ጥቅሉ መጽሐፍ እነዚህ በሙሉ ቁርአን ላይ ያደርሳሉ ቁርአን ከደረሰ በኋላ ግን የሰው ልጆች የሚመሩት በቁርአን በኋላ የነበሩት መለኮታዊ መጽሐፍ እንደሆኑ ከአላህ Subhanahu Wa Ta'ala